صلوا على النبي اللهم صل على محمد እንደነዚህ አይነት በጣም የተከበሩ በጣም ታላቅ የሆኑ አባቶችም ሰላምን የሚሰብኩ ፍቅርን የሚሰብኩ አንድነትን የሚሰብኩ አባቶችም በየሃይማኖቱ ላይ ይገኛሉና እስቲ እነሱን ልጋብዛችሁ። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያን ቤተክርስቲያኑ ብቻ አይደለም፣ መስጊዱም የፕሮቴስታንት ቸርቹም የካቶሊክ ቸርቹም የዋቄ ፈታውም ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጪ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነቶች አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ